እንኳን ደስ አላችሁ እኔ ደስ ብሎኛል። ይሄው ገረሴ መጥምቀ መለኮት ቅዱስ ዮሐንስ በደሙ አጊጠናል ርስቱን ወርሳለን በጽዮን ተራራ በጉየ ሰፈር ሸሄጄ ቀና ብዬ መጣው በዮሐንስ ጠበል ጤናዬን አገኘው። ጌታን ያጠመቁ ክቡራን እጆቹ ታምር ይሰራሉ ዛሬም ለልጆቹ። አልጋዬን አዝዬ በደስታ ዘለልኩኝ በመጥምቁ ጠበል በእጁ ተዳሰስኩኝ የመራኝን በትር ዮሐንስ መጥምቀ መለኮት ዮሐንስ መጥምቀ መለኮት በረከት ይደርበኛ ሕይወት በረከት ይደርበኛ ሕይወት በረከት ይደርበኛ ሕይወት በረከት ይደርበኛ ሕይወት ዮሐንስ መጥምቀ መለኮት ዮሐንስ መጥምቀ መለኮት በረከት ይደርበኛ ሕይወት በረከት ይደርበኛ ሕይወት በረከት ይደርበኛ ሕይወት በረከት ይደርበኛ ሕይወት ዮሐንስ መጥምቀ መለኮት ዮሐንስ መጥምቀ መለኮት በረከት ይደርበኛ ሕይወት በረከት ይደርበኛ ሕይወት በረከት ይደርበኛ ሕይወት በረከት ይደርበኛ ሕይወት የዮሐንስን ክብር ግን ያክል ያለው ማንም ክብር የለም ከመቤታችን ውጭ። በጣም ትልቅ የተከበረ ነው። የዮሐንስ ክብሩ ግን ተመልከቱት። ጌታው እንኳን ያላስተማረውን ትምህርት አስቀድሞ ተናግሮ ክርስቶስ ልክ እንደሱ ያደረገ ነው። ዮሐንስ ሲያጠምቅ እንደነበረው ክርስቶስም ደቀ መዛሙርቱ ቢያጠምቅም ያጠምቅ ነበረ ተብሎ ተነግሮለት። የነቢያት ትንቢት በሙሉ የሚጠቃለለው ዮሐንስ ላይ ነው። የሐዋርያት ስብከት በሙሉ የሚጀምረው በዮሐንስ ነው። ይቅርና ሐዋርያት ክርስቶስ የዮሐንስን ክብር ግን ያክል ያለው ማንም ክብር የለም ከመቤታችን ውጭ። በጣም ትልቅ የተከበረ ነው። የዮሐንስ ክብሩ ግን ተመልከቱት። ጌታው እንኳን